ሰላም ቤተሰብ እንደምን አላችሁ? በዛሬ ቪዲዮ ምንም ዋተር ማርክ የሌለው ስክሪን ሪከርድ ማድረጊያ ያሳያችኋለሁ። በባለፈው ቪዲዮ ስለ ባንዲካም አውርተን ነበረ። ባንዲካም እስከ 10 ደቂቃና ዊዝ ዋተር ማርክ ጨምሮ ስክሪን ሪከርድ እንደሚያደርግልን አይተን ነበረ። በዛሬ ቪዲዮ ደግሞ ምንም ዋተር ማርክ የሌለው ስክሪን ሪከርድ ማድረጊያ ያሳያችኋለሁ። እንግዲህ ዛሬ ላይ ነው የምጠቀመው። እንደምታዩት ባንዲካምን የተጠቀምኩኝ ሌላ ስክሪን ሪከርድ የማሳያችሁ ይሆናል። ስለዚህ የኮምፒውተራችሁ ጎግል ላይ ትገቡና OBS ብላችሁ ሰርች ታደርጋላችሁ። እንደምታዩት ከመጀመሪያ ላይ ኦፕን ብሮድካስት ሶፍትዌር የሚል አለ ወይም OBS የሚል ለዊንዶው ቨርዥን አለ፣ ለማክ አለ እና ደግሞ ለሊነክስ አለ። የምትፈልጉትን የኔ ዊንዶው ስለሆነ የዊንዶውን እንጠቀማለሁ ማለት ነው። ይሄን ስላወረድኩት ቀጥታ ከዲስክቶፕ ከፍቼ ማሳያችሁ ይሆናል። OBS ስቱዲዮ የሚለውን አንዴ ትከፍታላችሁ። ልክ እንደከፈታችሁት ይሄን የመሰለ ኢንተርፌስ ነው የምታገኙት OBS ላይ። እንግዲህ በዚህ OBS ላይ ምንም የደቂቃ ርዝመት ገደብ የለውም። እንደፈለጋችሁ የፈለጋችሁትን ያክል ደቂቃ ሪከርድ ማድረግ ትችላላችሁ። ምንድነው እንደከፈታችሁ ቀጥታ እንደ ባንዲካም ሪከርድ ማድረግ አትችሉም። ስለዚህ ምን ታደርጋላችሁ? የመጀመሪያው የማይክ እና የዲስፕሌይ እንዲያደርግላችሁ የማይካችሁን ሪከርድ እንዲያደርግላችሁ ሪከርድ የምታደርጉበትን ሶርስ ታስገባላችሁ ማለት ነው። ከዛ በፊት ግን እንደምታዩት እዚህ ላይ ኦዲዮ ሚክሰር የሚል አለ። ዲስክቶፕ ኦዲዮ የዲስክቶፕ ኦዲዮ የሚያሰማ ከሆነ እዚህ ላይ ታገኙታላችሁ። የማይክ ከሆነ እንደምታዩት እኔ ማይክ ስለሰካው የማይኩን እያሳየኝ ነው። መጀመሪያ ላይ ግን ሶርስ እናስገባለን ማለት ነው። እዚህ ላይ እንደምታዩት የፕላስ ምልክቷን አንዴ ትጫኑና ኦዲዮ ኢንፑት ካፕቸር የሚል አለ። እሷን አንዴ ትጫናላችሁ። እዚህ ላይ የምትፈልጉትን ስም ትሰጡታላችሁ። ካልሆነ ደግሞ ባይ ዲፎልት ራሱ ሰጥቶላችኋል። ኦኬ ትላላችሁ። ዲፎልት መቀየር ትችላላችሁ። እዚህ ላይ ዲፎልት ማይክሮፎን ይሁን ማይክሮፎን ምን አይነት ይሁን የሚለውን ጃክ ነው ወይ የምትጠቀሙት የሚለውን መቀየር ትችላላችሁ። ባይ ዲፎልት የሚለውን መምረጡ የተሻለ ነው። እዚህ ላይ ኦኬ ትላላችሁ። እንደምታዩት ኦኬ ስትሉት እዚህ መጀመሪያ ላይ ኦዲዮ ኢንፑት ካፕቸር አስገባልኝ ማለት እናንተ ድምጻችሁን በቀላሉ ሪከርድ እንዲያደርግላችሁ ነው። እዚህ ላይ መጨመር መቀነስ ትችላላችሁ። ዲቢውን በቀላሉ መጨመር መቀነስ ትችላላችሁ። ሙሉ ማድረጉ እሱ የተሻለ ነው። በመቀጠል ይሄ ብቻ በቂ አይደለም። ስክሪናችሁን ሪከርድ እንዲያደርግላችሁ አሁንም ሶርስ ታስገባላችሁ። ዲስፕሌይ ካፕቸር የሚል ሶርስ ታስገባላችሁ። እዚህ ላይ እንደምታዩ ዲስፕሌይ ካፕቸር ብሎልኛል። ኦኬ ልና የዲስፕሌይን መጠን ታስገባላችሁ። እዚህ ላይ አሁን ሰሌክት የዲስፕሌይ ቱ ካፕቸር የሚል አለ። ደል ብሎ 1366 በ768 የሚለውን እመርጣለሁ። እንደምታዩ ስመርጥ ዲስፕሌይን እያሳየ ነው። እዚህ ላይ እኛውን ኦኬ ብዬ እወጣለሁ። አሁን በቀላሉ ስክሪናችሁን ሪከርድ ማድረግ ትችላላችሁ። ኦዲዮ አስገብተናል፣ ዲስፕሌይ ካፕቸር አስገብተናል። ኦዲዮ ያስገባሁት ለምንድነው? ዲስክቶፕ ስለሆነ የምጠቀመው ነው። ግዴታ ማስገባት አይጠበቅባችሁ። ዲስፕሌይ ካፕቸር ብቻ አስገብታችሁ ላፕቶፕ የምትጠቀሙ ከሆነ በቀላሉ መጠቀም ትችላላችሁ። ከዚህ በኋላ ምንድነው ስክሪን ሪከርዱን ለማስጀመር ስታርት ሪከርዲንግ የሚል አለ። እሷን አንዴ ትጫናላችሁ። እንደምታዩት እዚህ ላይ ስክሪንን ሪከርድ ማድረግ ይጀምራል ማለት ነው። እስኪ ስክሪንን ሪከርድ ያደርግነን የምናየው ይሆናል። ሚኒማይዝድ አድርገን OBS እንዴት እንደምናወርድ እሱን እያየን ሪከርድ እናደርጋለን። እዚህ ላይ OBS ብለን ሰርች እናደርጋለን። ኦፕን ብሮድካስት ሶፍትዌር የሚለውን ክሊክ እናደርጋለን። እንደምታዩት ዊንዶው ከሆነ ዊንዶው ቨርዥን፣ ማክ ከሆነ የማክ፣ ሊነክስ ከሆነ ደግሞ ሊነክስ ትመርጡና በቀላሉ ስክሪናችሁን ሪከርድ ማድረግ ትችላላችሁ። ስለዚህ ስቶፕ ስክሪን ሪከርድ ብለን አሁን ሪከርድ አድርገናል። ፋሚሊ OBSን ተጠቅመን ስክሪናችንን ሪከርድ አድርገናል። እስኪ ስክሪኑን ሪከርድ ያደረግነውን የት ላይ እናገኘዋለን ካላችሁ ደግሞ ፋይል ላይ ትገቡና ከላይ ሪከርዲንግ የሚል አለ። እሷን አንዴ ትጫናላችሁ። እንደምታዩት ስክሪን ሪከርድ ያደረኩት ፋይል እዚህ ላይ አገኘዋለሁ ማለት ነው። ቪዲዮ የሚለው ላይ አገኘዋለሁ። ስከፍተው ማየት ትችላላችሁ። እንደምታዩት እዚህ ላይ ያውና በቀላሉ በዚህ መንገድ ስክሪናችንን ሪከርድ አድርገናል። እንደምታዩት ከላይ ራሱ ምንድነው ዋተር ማርክ የለው። የምትፈልጉትን ያክል ደቂቃ OBSን ተጠቅማችሁ ስክሪናችሁን በቀላሉ ሪከርድ ማድረግ የምትችሉበት ኦፕሽን አለ። በዚህ መንገድ ስክሪናችሁን ሪከርድ የምታደርጉበት ኦፕሽን አለ። እንግዲህ OBS ምንም ዋተር ማርክ የለውም። በቀላሉ ስክሪናችሁን ሪከርድ ለማድረግ የምትጠቀሙበት የተሻለ ከባንዲካምም የተሻለ የሞስደው ነው። ይሄኛው መጠቀም ትችላላችሁ። በቀጣይ ደግሞ ሌላ ቪዲዮ የምሰራላችሁ ይሆናል። ላይክ፣ ሰብስክራይብ በማድረግ ፋሚሊ ቤተሰብ እንሁን። መልካም ቀን።